ይባላሉ። ጀማው ጉድ ስሙ፣ ይሄ ጉድ ስሙ። በቃ ሄደው አሞሪምና ኢምቦይሞ የወሩ ምርጥ አሰልጣኝ የወሩ ምርጥ ተጫዋች እንዴት አሞሪም የወሩ ምርጥ አሰልጣኝ ተጫዋች ግን ዝም በል አንተ። የወሩ ምርጥ አሰልጣኝ ተብሎ እንዴት ነው የሚሰጠው? እንዴት ነው ለአርቴታ አይገባውም? እንዲህኛው ጋይስ ምን እያስነኳቸው ነው ግን? እነዚህ አወዳዳሪ አካላቶችን ምንድን ነው ያስነኳቸው? ሰጡት። እሱስ እንዴት እሺ ብሎ ሄዶ ተቀበለ? አሞሪም ኖር አይደለም አርቴታ አለ። አርቴታን አላያችሁትም አይደል? ሁለቱም ሶስት ጨዋታ ነው አይደለም በዚህ ወር የተጫወቱት። ሶስት ጨዋታ ሶስቱም አሸነፉ አይደለም? ከዛስ አርቴታ እኮ አንድም ጎል አላስተናገድም። ምን ያህል ለፍጹምነት የቀረበ ቡድን እኮ ነው የሰራው እንዴ! 3 ጎል ቅሟል እኮ የሱ ቡድን አይደል እንዴ? ነው አይደለም እንዴ? እንገራኒ ከበዳችሁኝ፣ የጥርፌ ደጋፊዎች ከበዳችሁኝ። እንዲህ ይቻላል ነው? እንዲናርገው ጀማው እንዴት ጉድ እኮ ነው፣ ጉድ እኮ። በዚህ ሁኔታማ ማለት ነው ፕሪሚየር ሊግ እኛና እናንተ እየተፎካከረን የ3 ነጥብ ልዩነት ምናምን ቢኖረን አይ ለእናንተ አይሰጥም ብሎ ለማለት ሊፈጸምለት ይገባል። ማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም አለ። ቆይ እኔ የራስ ኮብል መሆን የሳር ቅጠሉ ማለት ከእናንተ መካከል ግን አንተ ስብር ባሪ ከብታ አዘዝጋሚ ነው ይለታ ዩናይትድ ዘንድሮ 18 ጎል ገብቶበታል። ካዝሜሮ የኔን ቦቅ ቅላ ያለ 3 ጎል ብቻ ነው የገባብኝ። አረ ትጋዝ አሁን መጣችሁ ስደቡኝ። አረ በፈጠራችሁ ነው እና ስደቡኝ። አረ በኋላ ስደቡኝ ማለት ነው። ይሄ ጀማው ምን ማለቱ ነው? በርናንዶ ሲልቫ ይሄ ጩኸት መልእክት የለውም ወይ? ጀማው ከባድ መልእክት እኮ ነው ያለው። በነገራችን ላይ ሁለተኛው ጎል ሲገባ በርናንዶ ሲልቫ እንደዚህ የጮኸው ሊቨርፑሎች ላይ ሊመስላችሁ ይችላል። አይደለም፣ አትሳሳቱ ጀማው። ሊቨርፑል ዘንድሮ ያን ያህል እንዳልሆነ ያውቀዋል። አቅጣጫውን ራሱ እኛ ወዳለንበት ዞሮ ነው የጮኸው። እኛ ላይ ነው የጮኸው። መጣንና አይነት ሙድን ያራመደው በእርግጠኝነት ነው ምነገር በእርግጠኝነት። አረ ጅኒ ጮህበት ውስጥ የተሳቀቁኝ ጀማው። አቻ የምጠብቀው ውጤት አሁን ይውላችሁ ስንት ጎል እንደጨሰበት 3 አይ ደግሞ የጮህ እኮን ያናደደኝ ይህ ማለት ሊቨርፑል አይደለም የጮህ ጀማው። አስተውላችሁ ይሄ ሀሜተኛ ለልትሉኝ እኮ ትችላላችሁ፣ ግን እንደሱ አይደለም ጀማው። አሁን ይውትን ወደ እኛ ዞሮ ነው የጮኸው። ጅኒ ጮህብን። እኛ ብጮህ እንደ ባቢሎን ግን ባንፈራረስ ምን አባክ ታመጣለህ? ዘንድሮ ምንም አላችሁ። ምስር ብላበሉኝ ለበርካታ ሳምንታት በጉዳት ከሜዳ ርቀው የነበሩ ወሳኝ ተጫዋቾቻችን ከኢንተርናሽናል ብሬክ በኋላ ለኖርዝ ለንደን ደርቢ ከቶተናም ጋር ለምናደርገው ጨዋታ ሙሉ በሙሉ ይመለሳሉ ተባለ። እነማን ተጫዋቾቻችን ሙሉ በሙሉ ይመለሳሉ፣ እነማንስ ለተወሰነ ሳምንት ደግሞ ጉዳታቸው ይራዘማል? ሁሉንም እነግራችኋለሁ። ኮፒ ሊንክ፣ ፎሎ፣ ሼር፣ ሪፖስት ሁሉንም አድርጉ። 100,000 ልገባ ስለሆነ በዚህ ቪዲዮ 100,000 ልገባ። ሁላችሁም የቪዲዮ ስመጣላችሁ የፕላስ ምልክቱን የተጫናችሁ ፎሎ ማድረግ ግድ ነው። ቀዩን አጥፉት፣ የፕላስ ምልክቱን ዳይ 100,000 በዚህ ቪዲዮ እንግባ። ለማንኛውም ኖኒ ማዶኬ፣ ማርቲን ኦዴጋርድ እንዲሁም ገምቱ እስኪ ጋብሪኤል ማርቲኔሊ፣ ቪክቶር ዮከሬሽ የመሳሰሉ ተጫዋቾቻችን ሙሉ በሙሉ ከጉዳት አገግመው ከኢንተርናሽናል ብሬክ በኋላ ኖርዝ ለንደን ደርቢ ከቶተናም ጋር ለምናደርገው ፍልሚያ ሙሉ በሙሉ ይደርሳሉ። ሌላው ጋብሪኤል ጄሱስ የተወሰነ ጊዜ ይቆያል፣ ነገር ግን ከፈረንጆች አዲስ ዓመት ገና በፊት ወደ ሜዳ ሙሉ በሙሉ ይመለሳል ተብሏል ማለት ነው። የአራዳ ልጆች ካይ ሃቨርትዝ ደግሞ ትንሽ ጊዜ ብቻ ይቆያል እንጂ ከዛ ውጭ በፍጥነት ወደ ሜዳ ሊመለስ እንደሚችል ተነግሯል። ምናልባትም ለቼልሲ ጨዋታ የምናገኘው ይሆናል፣ ወይም ለባየር ሙኒኩ ጨዋታ አውሮፓ ቻምፒየንስ ሊግ ማለት ነው። ዜናዎቹ እነዚህን ይመስላሉ። በደንብ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር ሁሉንም አድርጉ።